ተኮር ጥቃት ይቁም፣ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የጸረ ጾታዊ ጥቃት ቀን የተከበረ ሲሆን ጥቃቱን በማስመልከት በሰሜን ወሎ ዞን በመርሳ ከተማ አስተዳደር ሴቶችና ህፃናት ጽሕፈት ቤት ኃላፊ ወይዘሮ ቀለማ ብርሃኑ ገለጻ ተደርጓል። የምናከብረው እንግዲህ ጾታን መሰረት ያደረገ ጥቃት መከላከል የሴቶችን ተጋላጭነት ለመቀነስ ነው። እዚህ የተገናኘንበት ሁኔታ ነጭ የሪባን ቀን ለመጀመሪያ ጊዜ በካናዳ ሀገር ጥቃት የደረሰባቸው ሴቶች ለመከላከል ሲባል የተጀመረ ሲሆን በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ህዳር ወር ይከበራል። ይህንን በዓል ስናከብር ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ይከበራል። በመሆኑ ሁላችንም ባገኘነው አጋጣሚ ሁሉም ስርዓተ ጾታን መሰረት ያደረጉ ጥቃቶች በመከላከል በዓሉ በዓለም አቀፍ ደረጃ ለ34ኛ በኢትዮጵያ ለ20ኛ ጊዜ በመከበር ላይ መሆኑን የጽሕፈት ቤቱ የሴቶችና ህፃናት ቡድን መሪ አቶ ጀማል አዲስ በዓሉን አስመልክቶ ለውይይቱ መነሻ ሰነድ በሰፊ ማብራሪያ ለተሳታፊዎች አቅርበዋል። ሁሉም ህብረተሰብ ጾታ ተኮር ጥቃትን በመከላከል ረገድ የሁሉም አካል ስራ በመሆኑ ድርሻውን ሊወጣ ይገባል ተብሏል። አካላት ጋር እየሰራን የምንገኘው ስለዚህ የሁላችሁም ተሳትፎ እንፈልጋለን። ከሁላችሁ ጋር በቅርበት እንሰራለን። ጤና ጣቢያዎችን እናግዛለን። ስለ ተዋልዶ ላይ እንሰራለን። ዋን ስቶፕ ሴንተር ወይም የአንድ ሰርቪስ ማዕከል የሚባል ኮምቦልቻ ላይ ደሴ ላይ እንሰራለን። እንደውም መርሳ ላይ ሆስፒታል አለ ስላለው ይታገዙ ነገሮችን ለማየት የመጣ ነው። አሁን እሳቸው ባቀረቡት ነገር ላይ አንድ ሁለት ነገር ለማለት ዳታውን አይታችኋል፣ ሰምታችኋል አይደለ? አዲስ አበባ ውስጥ እንኳን 26% ጾታዊ ጥቃት አለ። አዲስ አበባ ምን ብለን ነው የምንገምተው? የተደራጀች የተማረ ያለባት የተሻለ ብለን ነው አይደለም የምናስበው። ወደ አማራ ስንመጣ ደግሞ በጣም ብዙ ፐርሰንት ነው። ትናንትና ደሴ ዋን ስቶፕ ሴንተር ሆስፒታል ላይ ሄጄ ነበረ። ማለት ሴቶች ጥቃት የደረሰባቸው ሴቶች የሚያርፉበት የሚታከሙበት ቦታ ማለት ነው። ጾታዊ ጥቃት እድሜን ሳይለይ አሁን ደግሞ ጾታንም ሳይለይ ነው እየደረሰ ያለው። ጥቃት የሚደርሰው ከ5 ዓመት ህፃን ጀምሮ ነው። አስባችሁታል? የ5 ዓመት ህፃን ተደፍራ ሆስፒታል መታ ሰርቪስ ለማግኘት እንኳን ማለት አገልግሎት ለማግኘት ከባድ ነው አይደለም? አንድ ሰው ጥቃት ሲደርስበት ወይ የሆነ ሲደፈር የሚደረገው ወደ ሽምግልና ነው የሚመጣው አይደለም? ህማሙን ግን አስባችሁታል? ያ ሰው የሚደርስበት ብዙ ጥቃቶች አሉ። ከአካላዊ ጥቃት ከጾታዊ ጥቃት በተጨማሪ ማህበረሰቡ የሚደርስበት ብዙ ጫና ነው ያለው። ስለዚህ ምንድነው የሁላችንም ትብብር ይፈልጋል ማለት ነው። እዚህ ጋር የተጻፈው ምንድን ነው የሚለው? ጥቃትን የማይታገስ ማህበረሰብ አይደለም? ስለዚህ ማህበረሰብ ከማን ነው የሚጀምረው? ማህበረሰብ ማን ነው የሚገነባው? ወላጅ ነው አይደለም? ስለዚህ ጾታዊ ጥቃትን ለማጥፋት ከራሳችን መጀመር አለብን። ልጆቻችንን በአግባቡ የምናሳድግ ከሆነ ጥቃቶች እየቀነሱ ይላሉ ማለት ነው። ህብረተሰቡ ልጆች ወደ ሱስ እንዳይገቡ በቂ ስራ ቢሰራ፣ ልጆች ተገቢ ያልሆኑ ፊልሞችን በማህበራዊ ሚዲያ እንዳይጠቀሙ በቂ ክትትል መደረግ እንዳለበት ተገልጿል። ተሳታፊዎቹ አክለውም በተለይ ሴቶች ከጾታ ተኮር ጥቃት በተጨማሪ የተለያዩ ሁኔታዎች የጉልበት ብዝበዛ ይደረግባቸዋል። መላው ህብረተሰብ በትኩረት መከታተልና ለህግ አካል ጥቆማ እየሰጠ ተጠያቂነት እንዲሰፍን መስራት እንዳለበት ተገልጿል። የመንግስት ተቋማት የወጡ ህጎችን መተግበርና ህብረተሰቡም ለህግ አካላት ተገቢ ማስረጃዎችን በመስጠት ተጎጂዎችን መታደግ የሚገባው ጉዳይ መሆኑ ተመላክቷል። ጾታዊ ጥቃቶችን ለማስወገድ ሁሉም የድርሻውን በመወጣት በሁሉም አማራጮች መሰራት እንደሚገባ ተጠቅሷል።